ወሳፍ ፋሚሊ እንዴት ናችሁ? ዛሬ ደግሞ መርካቶ ድንገተኛ የሆነ ክስተት ተከስተናል። ዝም ብለን እንግዲህ ገብተናል። ዝም ብለን ጫማ ምናምን እናያለን ራንደምሊ። ከዛ የተመቸንን ነገር እያየን እንሄዳለን። ምን ዋጋ የጫማ ዋጋ እንጠይቃለን። እንግዲህ እዚህ ጋር አባቴ ጆርዳን ጫማዎች ምናምን አሉ። እቺ ጫማ 3000 ብር ናት። 3000 ብር ናት እቺ ጫማ። መርካቶ ሰንጋተራ ነው አሁን ያለሁት። መቺ 3000 ብር ናት እንደምታያት። ብዙ ጊዜ አሁን የበዓል ሰሞን ስለሆነ ገበያ በጣም አለ። ለዛም ይመስለኛል የተወደደው እንጂ እንደዛ አይመስለኝም። ዋጋው ግን ውድ አይደለም እንደዛም ሆኖ። አሁን የሚገርማችሁ ቦሌ ነበርኩኝ። ቦሌ ጫማ እየጠየቅኩ ነበር። ከቦሌ እና ከዚህ ያለውን የጫማ ልዩነት ሲናነጻጽራለን። እንግዲህ እቺ ጫማ ናይኪ ጫማ እቺ እንኳን ፌክ ነገር ነው መሰል። ያቺን 2500 ነው ያለኝ። ይሄን ጽድት ያለ ጫማ 4000 ብር ጋይስ። ጸዴ ጫማ ነው ያስታውቃል። የሚያወጣ ይመስለኛል 4000 ብር። ጸዴ ጫማዎች አሉ። ነገር ግን አሁን ሱቁን ስታዩት እንደዛ አይመስላችሁም። ግሬስ ስለሌለው ጫማዎቹ አሪፍ ላይ መስሏችሁ ይችላሉ። ግን ኳሊቲ ያላቸው ጫማዎች ናቸው። ጆርዳን ይወት ጸዴ ጫማ ናት። 4000 ብር 3500 ብር ትሸጣለች። መግዛት ከፈለኩኝ ተከራክሬ ገዛታለሁ። እቺን ጫማ ግን ይሄ ነጩ በሌለው ቦሌ 8000 ብር ነው ምናምን ያሉት እነዚህ ግፈኞች። እግዚአብሔር ግፍ ነው ግን የሚሰሩት እዛ ቦሌ አካባቢ ያሉ ሰዎች። እዚህ በቃ ማክሲመም ከ4000 ብር በላይ ጫማ የለም። አሁን እቺ ጽድት ያለች ጫማ ናት። 3500 ነው የሚላት 3000 ትሸጣለች። አሪፍ ጫማ ናት። እንደዛ አይነት ጫማ የሚመቻችሁ ሰዎች ካላችሁ የት ናችሁ? መርካቶ መጣችሁ ሸመት ማድረግ ትችላላችሁ። መርካቶ ሁሉም አለ እንደምታዩት ነው። እንግዲህ መርካቶ ሱቁ ግሬሱ እንደ ግሬሱ አታገኙትም። ሱቁን ማለት የሆነ የሱቁን ግሬስ ፈልጋችሁ ከመጣችሁ አይሆንም። ግን አሪፍ እቃ አለ መርጣችሁ ታገኛላችሁ። ዝም ብለን ነው ወተናል። እስቲ ሲኒ ምናምን ደግሞ እየጠየቅን ነው። በነገራችን ላይ በሰንደይ ነው የሄድኩት፣ ሰንደይ ማርኬት። እንግዲህ ሳሙና ምናምን ተዘረክርኳል እስከ ጥግና ዴተሙት በሰንደይ ማርኬት። እኔ ግን ፋሚሊዎች በሰንደይ ማርኬት መታችሁ የምትፈልጉትን ነገር ታገኛላችሁ። መርካቶ ማንኛውንም ነገር በቃ አስፈላጊ የሆነ ቁሳቁስ ነገር መርካቶ ይገኛል። በቃ ምክንያቱም ምንጩ መርካቶ ስለሆነ የትኛውም ነገር በቃ ዩዝድም በለው አዲስም በለው በቃ ቀለል ባለ ዋጋ ታገኛለህ። አባቴ እኔ አሁን ዛሬ ራንደምሊ ዝም ብዬ ነው የገባሁት በፕሮግራም አይደለም። ግን ያው የመርካቶ ሱስ ነው አንከልክሎ ያመጣኝ። ድንገተኛ ቪዲዮ ነው እየሰራሁላችሁ ያለሁት። እንግዲህ ሰንደይ ማርኬት ይሄን የታየን ነገር አሪፍ ነገር አይናችሁ ውስጥ ከገባ እንጠይቃለን። ቱታ ምናምን አለ እስከ ጥግ። ግን አንድ ጓደኛዬ ምን አለ መሰላችሁ ቱታ 6 ኪሎም አለ እየተባለ ነው። እስኪ 6 ኪሎ ደግሞ ሄደን ቪዲዮ እንሰራለን። 6 ኪሎ ሰንደይ ማርኬት አደገኛ ቅልጥ ያለ ገበያ አለ የሚባል ኢንፎርሜሽን ደርሶኛል። እስቲ እንሄዳለን። 6 ኪሎ ሄደን ደግሞ ያለውን የገበያ የሰንደይ ማርኬት ሁኔታ ከመርካቶ እንዴት ነው እናነጻጽረዋለን። ከመርካቶ ጋር ያለውን ሁኔታ ዘጋቱታ በ9 እያለ ነው 900 እያለ ነው። አሁን 5 ቱታ ብገዙ በ700 ይሸጣል። ይሆናል ወይ በ800 ይሸጣል። ከብዛት በጣም ይወዳሉ መርካቶ ይብዛት እቃ 3-4 ስገዙ ይቀንሳሉ በደንብ። የልጆች እያለ ነው እዚህ ጋር የልጆች ቱታ እቺ 300 ብር። ኧረ በስመ አብ በል 300 ብር ጋይስ ሰምታችሁኛል። 300 ብር አሪፍ እቃ በተባራሪ ታገኛላችሁ። 300 ብር። አሁን ዝም ብዬ ነው ራንደምሊ እየጠየቅኩ ያለሁት። የገባሁትም ራንደምሊ ስለሆነ ይሄ ዝም ብሎ ይሄ ምንድነው ቡና ሲፈላ የሚነጠፈው ነገር መሰለኝ። ውድ ነው መሰል በሜትር 400 ብር ነው የሚሉት። 400 ብር ቀልድ ነው እንዴ? 400 ብር እኮ ስንት ልብስ ይገዛል፣ ስንት ነገር ይገዛል። ያራ አይቀነሱ። አየተመለስን ጋይስ ቀነሱ። 250 አሉ 400 ጠርተው 250 ጋይስ። ሱሪው እዚህ ጋር አለ። ሱሪ 2000 እያለ ነው። ግን ያው ይሸጥ አዲስ ስለሆነ ይመስለኛል ይሸጣል። ብቻ በ1500 ይሸጣል። ቱታ ሰው ግን እስከ ጥግ ነው ያለው ጋይስ። ልብስ ለባሽ ይላል እንዳለ መርኪ ነው ያለው። እሁድን በመርኪ ብለዋል ልብስ ለባሽ። እንደምታዩት አባቴ እሁድን በመርኪ ዩዝድ እቃዎች እሁድን በመርኪ
ለመዝናናት ለራሱ መርክ ሂዶ መዝናናት እኮ ይሻላል። እቃ እየገዙ የእውነት እኔ ሲኒ መግዛት ፈልጌ ነበር። እንግዲህ ፋሚሊ በክስተት መርካቶን አሳይቻችኋለሁ በድንገተኛ ቪዲዮ። አካውንታችንን ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ይመቻችሁ፣ ወዳችኋለሁኝ። በሌላ ቪዲዮ 6 ኪሎ ደግሞ ሄደን ከመርካቶ የሰንደይ ማርኬት ጋር ያለውን ልዩነት እናያለን። አሁን ሲኒ ልገዛ ነው። ያኛው ተመችቶኛል፣ 800 ብር ብላኛለች። ይመቻችሁ። አካውንታችንን ሰብስክራይብ በማድረግ የኦፊሻል ዘጨ ቤተሰብ ይሁኑ።